እነዚያን የእናንተን ፐርሰናል ኢንፎርሜሽን ብቻ በመጠቀም ሀከሮች አሁን ላይ የባንክ አካውንታችሁ ምንም ብር ባይኖረውም እንኳን የእናንተን አይደንቲቲ ኦንላይን አካውንታችሁን እንዲሁም ሶሻል ሚዲያችሁን በቀላሉ አታክ ሊያደርጉ ይችላሉ። ጂሜል አካውንት ወይም ጎግል አካውንት ካላችሁ እነዚህን 5 ነገሮችን አሁኑን ማስተካከል አለባችሁ። ይህ ቪዲዮ የሆነ ሰዓት ላይ ሊጠቅማችሁ ስለሚችል ፌቨራይት ላይ አስቀምጡ። ከዛ በፊት ግን ስለ ጂሜል አካውንት ጥቂት ነገር ልበላችሁ። ጂሜል አካውንት ሴንሲቲቭ የሆኑ መረጃችሁን እንዲሁም የተለያዩ ዶክመንቶችን ኦንላይን ሰንድ እና ሪሲቭ የምታደርጉ ከሆነ የእናንተን ሙሉ ስም፣ አድራሻችሁን፣ ኢቭን ሶሻል ሴኩሪቲ ነምበራችሁን ወይም አይዲ ቁጥራችሁን ጨምሮ የያዘ ስለሆነ አሁን ላይ የባንክ አካውንታችሁ ምንም ብር ባይኖረውም እንኳን እነዚያን የእናንተን ፐርሰናል ኢንፎርሜሽን ብቻ በመጠቀም ሀከሮች የእናንተን አይደንቲቲ ኦንላይን አካውንታችሁን እንዲሁም ሶሻል ሚዲያችሁን በቀላሉ አታክ ሊያደርጉ ይችላሉ። ካጋጠመኝ ኤክስፒሪየንስ ስነግራችሁ አንድ ጓደኛዬ ጂሜል አካውንቱን ሀክ በመደረጉ ብቻ ዩቲዩብ ቻናሉን፣ ቲክታክ አካውንቱን እንዲሁም ብዙ የግል መረጃዎችን ሲያጣ አይቻለሁ። መልሶም ሪከቨር ለማድረግ ቢፈልግ እንኳን በጣም ብዙ ታይም እና ኢነርጂ እንዲሁም ስኪል ይፈልጋል። ይሄ እንዳይፈጠር እነዚህን 5 ነገሮችን ማስተካከል አለባችሁ። ኮሜንት ላይ ፓርት 2 ብላችሁ በመጻፍና ላይክ እንዲሁም ይጠቅመዋል ብላችሁ ለምታስቡ ሰው ሼር አድርጉለት።